ልንደባደብ ነበረ ወይም እንዳንደባደብ ተፈራ የሚለው ጉዳይ ላይ እነ ጌታቸው ረዳ ይህንን ነገር ደጋግመው አንስተውታል። ጌታቸው ረዳ ደጋግመው አንስተውታል። ሬድዋን ሁሴንም ደጋግመው አንስተውታል። አንድ ጊዜ የመንግስት ሚዲያ ላይ ቀርበው ኢቲቪ ላይ ምናምን ነገር በፕሪቶሪያ ስምምነት ዙሪያ ሁለቱ ሲያወሩ ነበር። የዛን ሰዓትም አንስተውታል። ይህም ጉዳይ ልንደባደብ ነበር የሚለዋል። በእኔ እምነት ቢደባደቡ ጥሩ ነበር ባይ። ምን እንደሚጠቅማቸው አላውቅም፣ ለምን እንደሚያነሱት። የሚደባደቡ አሉ፣ እነሱም መደባደብ ነበረባቸው ሁሉ ብዬ ነው። አለመደባደባቸውን በቃ በሰላም መነጋገራቸውን ምናምን እንደ አዎንታዊ ጎንን ያላየው በፍጹም እንደዛ መታየትም አለበት ብዬ አላስብም። እንደ አዎንታዊ ጎን መታየቱ አስቡት፣ ጦርነት ውስጥ ነበር። በዛን ወቅት ላይ ይነሳ የነበረውን ፕሮፓጋንዳ አስቡት፣ ይደርስ የነበረውን ውድመት አስቡት፣ ንጹሐን ላይ ይደርስ የነበረው ጉዳት፣ መደፈር፣ መገደል፣ ምን ራሱ ብልጽግና የሚያደርጋቸው ራሱ ቲፒኤልኤፍ የሚያደርጋቸው አማራ ክልል ውስጥ ገብቶ ትግራይም ውስጥ ለራሱ የፖለቲካ ፍላጎት ሲል ሻዕቢያ የሚያደርጋቸው እነዚህን ነገሮች ያየ አካል የሆነ የሚፈጥረው ስሜት አለ፣ ንዴት አለ። ጦርነት ውስጥ የነበሩ አካላቶች ጠረጴዛ ላይ ስታመጧቸው ይደባደባሉ ተብሎ ሁሌም ይጠበቃል። ለምን? በዛ ሂደት ውስጥ ፕሮፓጋንዳው አለ፣ የሚደርሰው በደል አለ፣ ህዝቡ ላይ ምናምን የሚያዩት ነገር አለ። ያ የሚፈጥረው ንዴት፣ ያ የሚፈጥረው ስሜት አለ፣ ተጠባቂ ነው። እና ፕሪቶሪያ ላይ እነዚህን ሰዎች ሲያገናኟቸው ይሄ ስሜት ይኖራቸዋል ብለው አስበው ነበር። በሚገርመው ሁኔታ ግን ስሜት አልባ ሆነው ነው ያገኙት። ይሄ ኢትዮጵያ ውስጥ ያሉት ፖለቲከኞች ጋር በሙሉ ያለ ችግር ነው። ህዝብ ላይ ለሚደርስ ነገር መከራው፣ ስቃዩ በእነሱ ምክንያት ህዝብ ላይ ለሚደርሰው ነገር እውነቴን ነው የምላችሁ ስሜት አልባ ናቸው። ስሜት አልባ ንዴት እኮ ይሰማል እኮ። በሱ ትዕዛዝ እኮ ነው አንተ አክሱም ላይ ምናምን ይሄ ሆነ የምትለው ነገር እኮ ሲሆን እኮ የነበረው። ስለዚህ ስታየው ደም ሊፈላ ይገባል። ስታየው በቃ የሆነ ሰይጣን እነቀው ሊልህ ይገባል። ፈልገህ እኮ አይደለም፣ ብትፈልግ እኮ ብትገለው እኮ ነው ደስ የሚልህ። ይህን ስሜት ተቋቋም ነው ካሉኝ በቃ ተው፣ ስሜቱ የለም። እንዲህ አይነት ስሜትን በቀላሉ አትቋቋመው። ሞክረ ሰው ገላግሎ ምናምን ነገር ነው ትንሽ ብለህ ተንፈስ የምትል። ስሜት አልባ ናቸው ፖለቲከኞቻችን። በድሮም በምን እናቴን፣ አባቴን፣ ወንድሜን፣ እህቴን ገደለብኝ፣ ጨፈጨፈብኝ የሚልን ሰው እዛ አይነት ስሜት ውስጥ ያለን አካል ወኪል ላክና የብልጽግና ፕሮጀክት በሆነው ጉዳይ ውስጥ እንዲነጋገር ላከው ስትል እኮ በቃ እሱ የሚሰማውን አይነት ስሜት ወይ አይሰማህም ወይንም ደግሞ ዝም ብሎ ለወሬ ነው እንደዛ የሚለው እንጂ እሱም አይሰማውን ብለህ ታስባለህ ማለት ነው። ማለት ነው የምላችሁ ኢትዮጵያ ውስጥ ያሉ ፖለቲከኞች በአብዛኛው ስሜት አልባ ናቸው። የለም ያ ስሜት ቢኖር እውነቴን ነው የሚላችሁ በጣም ጥሩ ነው። ስሜት ያስፈልጋል፣ በጣም ስሜት ያስፈልጋል። ስሜትን መግራት ያስፈልጋል። ግን አንዳንዴ ደግሞ በጣም በማይገራ ስሜት ደግሞ አለ።
እንዴ አንተ 1 ሚሊየን ህዝብ አለቀበት የምትለው አይነት ጦርነት ጄኖሳይድ ተፈጸመብኝ እንዲሆነ ስትል የነበረው ጦር እሱን ያየ ሰው ይሄ እንዲሆን ትዕዛዝ የሰጡ አካላቶች ፊት ሲመጡ ስሜቴን ገታሁት ብትለኝ እኔ አላምነ ለመሰለም አላምነ። እኔ አሁን ጎበዝ ነኝ ብዬ ነው የማስበው። ስሜትን በመግታት ረገድ በጣም ጎበዝ ነኝ ብዬ ነው የማስበው። ጎበዝ ነኝ እንደምልበት አንዱ ጉዳይ ያ ነው። ግን ስሜት እንዴት እንደሚፈታተን ደግሞ ደምቀዋል። ስሜት አልባ ካልሆንክ በስተቀር እንዲህ አይነቱ ጉዳይ ትንሽ እና ስሜት ቢኖራቸው ጥሩ። ስሜት አስፈላጊ ነው። መግራት የባሰ አይነት ጉዳት እንዳያመጣ መግራት ነው እንጂ እሱ ላይ ኢንተለጀንት መሆን ነው እንጂ የሚያስፈልገው፣ ብልህ መሆን ነው እንጂ የሚያስፈልገው ስሜት አልባ መሆን አይደለም። አብዛኛው ግን ስሜት አልባ። ስሜት ቢኖር የማዘን የመጸጸት የመቆጨት ስሜት ቢኖር እውነቴን ነው የምልህ በመሸነፍ ነው በመሸነፍ ልታተርፈው የምትችለው ህይወት እንዳለ ካወቅ ራስን ለመሸነፍ ዝግጁ ታደርጋለህ። ኢትዮጵያ ውስጥ አብዛኛው ፖለቲከኛ ስሜት አልባ ስለሆነ እኔ ከምሸነፍ ለምን ሀገሪቱ አትወድምም? እኔ ከምሸነፍ ለምን ሚሊዮን አይደለም ቢሊየን ህዝብ አያልቅም ባይ ለምን ስሜት የለውም። ዋናው የራሱ ስሜት ነው። በቃ እሱ ብቻ እንዲሳካ ነው የሚፈልገው። ራሱን ከህዝብ ከምናምን አስበልጦ የሚያየው ለዛ ነው። ለሰዎች ሞት፣ ለሰዎች መከራ፣ ለሰዎች ስቃይ ስሜት ቢኖርህ እንዳልኩ ነው። ራስን አታስቀድም ነው። አይ እኔ ይሄን በመቀበሌ እኔ የፈለገ ይሁን እንዲህ መባል የማልፈልገውን ነገር የሚያስብለኝም ቢሆን ግን የሚያድነው ህይወት ካለ፣ የሚያድነው ህዝብ ካለ፣ የሚጠቅመው ህዝብ ካለ ልከመለው ትላለህ። ይህን የምትለው ስሜት ሲኖርህ የለም። ስሜት የለም። በአብዛኛው ፖለቲከኞች ዘንድ ስሜት የለም። እነ ጌታቸው ረዳ ያልተደባደቡት ስሜት ስለሌለ ለምን ደጋግመው እንደሚያነሱትን ማድረግ ላነሱት ጥሩ ነው። አንዳንዱ እኮ ፓርላማ ላይ እኮ ይደባደባል። አሁን በዛ የምንስቀው ምናምን ነገር አለ እንዴ? አንዳንድ ጊዜ ያስፈልግ በህዝብ ላይ እኮ ነው የምትወስነው። በአንተ ጉዳይ ላይ ብቻ እኮ አይደለም እንዴ፣ በቤተሰብህ በህዝብህ ጉዳይ ላይ የሚወሰን ውሳኔ ነው። አንዳንድ በጣም ስሜታዊ መሆን አለብህ። ደጋግመው ስለሚያነሱት ይህንን ማለት የፈለኩት ከዚህ ቀደም ብዬዋካለሁ። እነሱ እንደ ቁርጠኝነት ማሳያ አድርገው ነው ወሰዱት፣ ግን አደራደሮቻቸው ግን ያካልጉ ነው። ስሜት ያለ የሁሉም ችግር ነው። የነጌታቸው ረዳ የሁሉ ከዚህ ምናልባት ጥቂት ሰዎች ስሜት አላቸው ልትሉ ትችሉ ይሆናል። አብዛኛው ስሜት አልባ ነው። ለህዝብ ስሜት አልባ ነው። ሻዕቢያ ይወጉኝ ሲጎልቱ ነበረ አለ። ሌላኛው ጉዳይ ሀሳብ ብትሰጥበት ጥሩ የሚሆኑ ይህም ነገሩ ውሸት አይደለም። አቶ ጌታቸው ረዳ አረጋግጧል። እንደዚህ አይነት ሀሳብ ተነስቶ እንደነበር አረጋግጧል። እነሱም ያንን ነው የሚጠቅሱት። ጠቅላይ ሚኒስቴሩም አረጋግጠውታል። ከአቶ ጌታቸው ረዳ በተጨማሪ ጠቅላይ ሚኒስቴሩም አረጋግጠውታል። እኔ ቢያደርጉት ጥሩ ነበር ባይ ነኝ። አላደረጉትም። ያው ለምን እንደከሸፈ አላውቅም። አይ ቲንክ በዛ በኩል የሻዕቢያ የፈለገ ነገር ቢያደርጋቸውም በሻዕቢያ እንዲኖር ፍላጎት ያላቸው አካላቶች አሉ። እነሱ ይህንን መረጃ አውጥተው ወይንም እምቢ ብለው እንዲፈርስ ያደረጉ ይመስለኛል። ግን እውነትም ሻዕቢያ እንዲህ ሊያደርጉን ነበር የሚለው ነገር ውሸት አይደለም፣ እውነት ነው። አሁን ያው ለትርክታቸው ይጠቀሙበታል። ተክደን ነበር ምናምን ለሚለው ነገር በደንብ ይጠቀሙበታል። ይህን አባባል ግን ትክክል ነው አይደለም በሚለው ብቻ ማየት በቂ አይመስለኝም።
ይሄን አባባል ትንሽ ከፍም አድርገን ብናየው ጥሩ ይመስለኛል። ብልጽግናና ህወሓት በጋራ ሊወጉን ዶልተውብን ነበር የሚለው ንግግር አሁን ላይ ተጽዕኖ የለውም ወይ የሚለውን ማየት ተገቢ ነው። አሁን ላይ ተጽዕኖ የለውም ወይ? በተለይ ጽምዶ ብለው የፈጠሩት ጥምረት ላይ ተጽዕኖ የለውም ወይ? አለው። ከትላንት አኳያ ካየነው በቃ ትክክል ነበረ ወይም አይደለም ብለን ነው የምናልፈው። የብልጽግና ሰዎች ይሄ አልነበረ ምናምን ሊሉ ይችላሉ። ለምን እንደሚሉም ግን አይገባኝም። ትክክለኛ ሀሳቤ ነበር። ባይበላሽ ጥሩ ነበር እንዳልኳችሁ። ተበላሸ። ማን እንዳበላሸው አላውቅም። እንደዛ ብቻ ብለን ነው የምናልፈው ከትላንት አንጻር ካየነው። ነገር ግን ከዛሬም አንጻር ትርጉም አለው መባሉ ራሱ ነው የምላችሁ። በሻዕቢያ ሰዎች በኩል መባሉ ራሱ ትርጉም አለው ከዛሬ አኳያ። ሻዕቢያ የፈጠረው ጽምዶ የሚባል ስብስብ አለ። በጽሁፍ ውስጥ በምላሻቸው ውስጥ ስለ ጽምዶ አልተናገሩ። ለምን እንዳልተናገሩ ነግራችኋለሁ። ጽምዶ የሚባል ስብስብ አለ። ይሄ ስብስብ ላይ ተጽዕኖ የለውም ወይ ንግግር? በዛ ውስጥ ሻዕቢያ አለ፣ በዛ ውስጥ ህወሓት አለ። እነ ዶክተር ደብረጽዮን ምናልባት ከብልጽግና ጋር ሻዕቢያን ለመምታት ሲጎልቱ የነበሩትን ሰዎች አባረናል ብሎ ህወሓት ዋስትና ሊሰጥ ይችል ይሆናል። ነገር ግን ሻዕቢያን በማሳመን ረገድ ግን ይሄ ምክንያት በቂ ይሆናል እኔ ብዬ በፍጹም አላምንም። በፍጹም አላምንም። ስለ ጽምዶ የሚነግረን አንድ ነገር አለ። ጽምዶ ምን ያህል አለመተማመን ያለበት ስብስብ ስለመሆኑ ይነግረናል። እንኳን ጽምዶ አይደለም፣ ትላንት ብልጽግና፣ የአማራ ኃይሎች፣ ሻዕቢያ የፈጠሩት ጥምረት የማይተማመን ችግር የነበረበት አይነት ጥምረት ነው። ጽምዶ ተመሳሳይ ነው እና አትጠራጠሩ። ብልጽግና፣ ሻዕቢያ እና ፋኖች ፈጥረውት የነበረውን አይነት ጥምረት እሱ ላይ የመጣው አይነት ውጤት ተመሳሳዩ አሁን ጽምዶ የሚባለው ስብስብ ላይ መምጣት አይቀርም። እርስ በርስ ይመታታል። እንግዲህ ያኔ እንዴት ነበር ሲዋጉ የነበሩት? በአይነ ቁራኛ እየተያዩ ማለት ነው። ብልጽግናም ሻዕቢያን እየጠበቀ እዚህም ጋር የአማራ ኃይሎችን እየጠበቀ ነበረ። ትንሽ የራሱንም አቅም እየቆጠበ ነበረ የሚሄደው። ምክንያቱም አይታወቅም፣ ማን ማንን ሊመታ እንደሚችል አይታወቅም። እና እንደዚህ ሲሆን በአለመተማመን ውስጥ የሚደረግ ጦርነት ሲሆን ብዙ ችግሮች አሉ። አንዱ ችግር አቅማችሁን ሙሉ በሙሉ አትጠቀሙ። አሁን እነሱ በቃ የጋራ ጠላታችን ብልጽግና ነው አሉ አይደለም። በቃ የጋራ ጠላታችን ጠቅላይ ሚኒስትር አብይ አህመድ ነው አሉ አይደለም። እርግጠኛው እኔ ነው የምነግራችሁ፣ ሁሉ ጠቅላይ ሚኒስቴሩ ላይ አያተኩሩ። ወደ ጦርነት ሲገባ ጠቅላይ ሚኒስቴሩ ላይ አያተኩሩ። ወደ ጦርነት ሲገባ ብልጽግና ላይ አያተኩሩ። አንዱ ላይ ያተኩራል፣ አንዱ ላይ ያተኩራል። ትኩረትህ እና አቅምህ ሙሉ በሙሉ ጠላት ነው ያልከውና የተግባባህበት አካል ላይ አይሆንም። እኮ ሲዶልት ነበር ያኔም ዛሬም ስላለመዶለቱ የማውቀው ነገር የለም። ያ እንደ ካደኝ ዛሬ ይሄ እንዲክደኝ፣ ያ እንደ ተጫወተብኝ ይሄ እንዲጫወትብኝ ዛሬ ሳልፈቅድም ነው የሚለው እና በጣም በመጠራጠር ውስጥ ነው የሚገቡበት በጣም። ስለዚህ ትኩረትህንም ሙሉ አቅምህንም ጠላት ያልከው አካል ላይ አታድርገው። አንዱ እሱ። ሁለት፣ እንዲህ አለመተማመን ውስጥ አንድ መርህ አለ። ያም መርህ ምንድን ነው? ቀድሞ የተከዳ ይሸነፋል። ቀድሞ የተከዳ አካል ይሸነፋል። አሁን ያኔ ሻዕቢያ ቀድሞ ተከድቷል። እንደዛ ባይ ነው። ቀድሞ ብልጽግና ካደኝ አስመታኝ የሚል ነገር አለ። እንዲህ አለመተማመን ውስጥ ስትሆን ቀድሞ የተከዳ አካል፣ ቀድሞ የሚከዳ አካል ይተርፋል። ቀድሞ ግን የተከዳ አካል ግን ምንድን ነው የሚሆነው? ተጎጂ ነው፣ ተሸናፊ ነው።